እንኳን ለሊቀ መላእክት ቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል ወደ ራታዊው ወደ ሶምሶን ተልኮ ኃይልን ሰጡት፣ ጠላቶቹን ድል እንዲያደርግ የተራዳበት መታሰቢያ ነው። ዳግመኛም በዚች ዕለት ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። እንዲሁም ታላቁ አባት አቡነ ሰርጸ ጴጥሮስ በዚች ዕለት አረፈ። በዚች ዕለት የከበረ ሚካኤልን እግዚአብሔር ወደ ራታዊ ወደ ሶምሶን ላከው። የፍልስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከ ገደላቸው ድረስ ረዳው። ኃይልንም ሰጥቶ በአህያ መንጋጋ ከእነርሱ ዘንድ 1000 ሰዎችን ገደለ። ተጠምቶም ለሞት በተቃረበ ጊዜ የመላእክት አለቃ ሚካኤል ተገለጠለትና አጸናው። እግዚአብሔር ከአህያ መንጋጋ አጥንትዋን አፈለቀለትና ጠጥቶ ዳነ። ዳግመኛም ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ የራሱንም ጠጉር ላጩ፣ አሰሩትም። ከዚህም በኋላ ለጣዖቶቻቸው በዓልን ባዘጋጁ ጊዜ ሶምሶንን ወደ ጣዖቶቻቸው ቤት ወሰዱት። በዚያም 3000 ያህል ሰዎች ተሰብስበው ነበር። የከበረ ሚካኤልም ተገለጠለትና ኃይልን መላው። የዚያንም ቤት ምሰሶች ነቀላቸው፣ ቤቱም በላያቸው ወድቆ ከእነርሱ ጋር ሁሉንም ገደላቸው። ዳግመኛም በዚች ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ናቸው። ጥበብንና የቤተ ክርስቲያንን ትምህርት አስተማሩትና ዲቁና ተሾመ። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የክብር ባለቤት የሆነ ክርስቶስን ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየና እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርም መርጦት በአስቄጥስ ገዳም ባሉ መነኮሳት ላይ ቅስና ተሾመ። ተጋድሎውንና አገልግሎትን እየፈጸመ ሳለ ለአባ ጳጉሚስ እንደተገለጠ የእግዚአብሔር መልአክ ተገለጠለትና መነኮሳትን ሰብስቦ ፈሪሃ እግዚአብሔር የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያን ጊዜ ብዙዎች መነኮሳትን ሰበሰበ። መንፈሳዊ የሆነ የአንድነት ማህበራዊ ኑሮንም ሰራላቸው። እርሱ በመካከላቸው እንደ መምህር አልሆነም፣ ከእነርሱ እንደሚያንስ አገልጋይ እንጂ። ይህም አባት የዚህን ዓለም ጥሪት ሁሉ ንቆ የተወ እጅግም የዋህና ቸር ሆነ። ከብሉይና ከሐዲስ መጻሕፍቶችም የተሰበሰቡ አንድ ታላቅ መጽሐፍን ጻፈ። ለማጻፊያውም ዋጋ 18 የወርቅ ዲናር አወጣ። ከእርሱ ሊጠቀሙ በሚፈልጉ ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖሩ። አንድ መጻተኛ ሰውም አረጋዊ አባ ገላስዮስን ሊጎበኝ በገባ ጊዜ ያንን መጽሐፍ አየውና አማረው። በጭልታም ከዚያ ሰርቆት በወጣ ጊዜ ወደ ከተማ ውስጥም በገባ ጊዜ ሊሸጠው ወደደ። አንድ ሰውም ዋጋው ምን ያህል ነው አለ። እርሱም 17 የወርቅ ዲናር ስጠኝ አለ። ያ የሚገዛው ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጅ እስካሳየው ታገሰኝ። ያሳየውም ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላስዮስ ወሰደውና ተመልከትልኝ፣ መልካም ከሆነ ገዛዋለሁ አለ። አባ ገላስዮስም ያመጣውን ሰው ከአንተ ምን ያህል ፈለጋለሁ? 17 የወርቅ ዲናር አለ። ቅዱስ ገላስዮስም መጽሐፉ መልካም ነው፣ ዋጋውም ቀላል ነው፣ ግዛው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየው። እርሱም ዋጋው በዝቷል አለኝ። ሌባውም ያ ሽማግሌ ሌላ የተናገረ ነገር የለምን አለው። አዎን የለም አለ። ሌባውም እንግዲህ እኔ ያልሸጠውም ብሎ ወደ አባ ገላስዮስ ሄደ። ከእግሩ በታች ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፉንም ውሰድ አለው። የከበረ ገላስዮስም እኔ መጽሐፉን መውሰድ አልሻም አለው። ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው።
በብዙ ድካምም መጽሐፉን ተቀበለው ማንም ያወቀ የለም። እግዚአብሔርም ትንቢት የመናገርን ሀብት ሰጥቶት ድንቆች ታምራቶችን አደረገ። በአንዲት ዕለት ለገዳሙ መነኮሳት አሳ መጡ። ባለወጣው አሳውን አብስሎ በቤት ውስጥ አኑሮ አንዱን ብላቴና ጠባቂ አድርጎ ወደ ስራው ሄደ። ብላቴናውም ከዚያ አሳ በላ። ባለወጡ በመጣ ጊዜ ተበልቶ አገኘውና በብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረ በላህ አለ። የቁጡ መንፈስም በልቡ አደረና ብላቴናውን ረገጠው። ወዲያውኑ ሞተ። እንደ ሞተም አይቶ ደነገጠ፣ ታላቅ ፍርሃትም ፈራ። ሄዶ ለአባ ገላስዮስ የሆነውን ሁሉ ነገረው። እርሱም ወስደህ ከቤተ መቅደስ ፊት አስተኛዋል። ሰውየውም እንዳዘዘው አደረገ። ደማታ ጊዜ አረጋውያን መነኮሳት በቤተ ክርስቲያን ውስጥ ተሰብስበው የማታውን ጸሎት አድርሰው በወጡ ጊዜ አረጋዊ አባት ገላስዮስም በወጣ ጊዜ የሞተው ብላቴና ተነስቶ በኋላው ተከተለው። ከመነኮሳትም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋትና ተጋድሎውን ፈጽሞ አድርሶ እግዚአብሔርን አገልግሎ ይህንን በጎ መታሰቢያ ትቶ ከዚህ ከኃላፊው ዓለም የሚለይበት ሲደርስ በሰላም አረፈ። ዳግመኛም በዚህች ዕለት ታላቁ አባት አቡነ ሰርጸ ጴጥሮስ አረፉ። የትውልድ ሀገራቸው ሸዋ ደብረ ጽላልሽ ሲሆን በሕፃንነታቸው ወደ ወሎ ሄደው ሐይቅ እስጢፋኖስ ገብተው ብዙ ተጋድለዋል። ከተጋድሏቸውም በኋላ በአቡነ ኢየሱስ ሞዓ እጅ መነኮሱ። በገዳሙ ብዙ ካገለገሉ በኋላ በመልአክ ትእዛዝ ወደ ጎጃም ሲሄዱ አባይን የተሻገሩት አጽፋቸውን አንጥፈው እርሱን እንደ ጀልባ ተጠቅመው ነበር። ጻድቁ ታላቋን ተድማም ማርያምን ለ41 ዓመታት አጥነዋል። የንጉሥ ልጅ ሞት ሊቀብሩት ሲወስዱት ሊቀብሩት ሲወስዱት የአቡነ ሰርጸ ጴጥሮስ ትላቸው ቢያርፍበት ከሞት አፈፍ ብሎ ተነስቶ ድኖ አምላከ አቡነ ሰርጸ ጴጥሮስ ብሎ ፈጣሪውን አመስግኖ ጻድቁ ሲያርፉ መቋሚያቸው አፍ አውጥታ ተናግራለች። ርዕደተ መቃብራቸው ሲፈጽምም እንባ አፍስሳ አልቅሳላቸዋለች። ይህች ታምረኛ መቋሚያቸው ዛሬ ጎጃም ውስጥ መካነ መቃብራቸው ባለበት በደብረ ወርቅ ገዳም ትገኛለች። ጻድቁ ደብረ ወርቅ ገዳምን እንደ መሶብ አንስተው አስባርከዋል። ጻድቁ ደብረ ወርቅ ገዳምን እንደ መሶብ አንስተው አስባርከዋታል። አቡነ ሰርጸ ጴጥሮስ የካቲት 12 ቀን ያረፉ ሲሆን አጥማቸው በታላቋ ደብረ ወርቅ ይገኛል። ከሰማይ የወረደላቸው የወርቅ መስቀላቸውም በዚያው ይገኛል። ጸበላቸው እጅግ ፈዋሽና ኃይለኛ ከመሆኑም በላይ በሰውነት ውስጥ የሚገኝ በሽታንና አጋንንትን የሚያስወጣበት መንገድ ለየት ያለ ነው። ለእግዚአብሔር ምስጋና ይሁን። እኛንም ከከበሩ ቅዱሳን ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።